ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የኦሮሚያ ጠቅላይ ፍርድ ቤት ምክትል ፕሬዝዳንቱና ዋናው ፕሬዝዳንቱ ከስልጣናቸው ተባረሩ። በረሃብ ለተጎዱም የተላከው እህል ማዳበሪያ ዕዳ ስላለባችሁ አናከፋፍላችሁ ዕዳችሁን ክፈሉ ተባሉ። የዓለም ባንክ ለኢትዮጵያ 3 ቢሊዮን ብር ብድር ለመስጠት መስማማቱ ተሰማ። ከፍተኛ የወያኔ አመራሮች ያለ መከሰስ መብታቸው ተገረሰሰ። ሰላም ጤና ይስጥልኝ እንደምንላችኋል። ከዜናዎቹ ጋር ኢዮብ ባይሳ ነኝ። ዜናው ሲተነተን እነሆ። ሁለት የኦሮሚያ ጠቅላይ ፍርድ ቤት ዋና አመራሮች አቶ ደመዋስ ማሜና ቦጃ ታደሰ የተባረሩት ባለፉት 6 ወራት በኦሮሚያ ክልል ተቀጣጥሎ በቀጠለው ህዝባዊ አመጽ ጋር በተያያዘ እንደሆነ ምንጮች እየገለጹ ይገኛሉ። ጨፌም አስቸኳይ ስብሰባ በጠራው ላይ ሁለት አመራሮች ከስልጣናቸው ተባረዋል። እንዲሁም ጨፌም የምክትል ፕሬዝዳንት በማዕረግ የክልሉ ግብርና ቢሮ ኃላፊ የነበሩት አቶ ዘላለም ጀማነ እና የሱሉልታ ከተማ ምክትል ከንቲባ የነበሩት አቶ ዲሮ ደሜን ያለ መከሰስ መብታቸውን አነስቷል። አቶ ዘላለም ከፍተኛ የክልል መንግስትና ድርጅት አመራር በነበሩበት ወቅት የተጣለባቸውን ህዝባዊ አደራ ወገንተኝነት ወደ ጎን በመተው በተሰጣቸው ኃላፊነት በመጠቀም የማይገባቸውን ከፍተኛ ሀብት በማጋበስና የመንግስት ግዝ ስነ ስርዓት በመጻረር ከፍተኛ አሻጥር በተሞላው መንገድ የህዝብ መንግስት ሀብትና ንብረትን በመዝረፍ በከፍተኛ ወንጀል ተጠርጥረው በቂ መረጃ እንዳለና የክልሉ ስነ ምግባር ጸረ ሙስና ኮሚሽን በመጠቆም ያለ መከሰስ መብታቸው እንዲነሳ ተደርጓል። እንዲሁም የሱሉልታ ከተማ ምክትል ከንቲባ የነበሩት በምዕራብ ሸዋ ዞን ጀልዱ ወረዳ ጨፌ ተወካይ በነበሩበት አቶ ዲሮ ደሜ በመንግስት ስልጣን ያለ አግባብ በመጠቀም ስማቸውና በዘመዶቻቸው ስም በርካታ የህዝብ የመንግስት መሬትና ንብረት በመዝረፍ ወንጀል ስለተጠረጠሩ በጸረ ሙስና ኮሚሽን ጥያቄ መሰረት ጨፌው ያለ መከሰስ መብታቸውን አነስቷል። የጨፌው አባላት በጉዳዩ ላይ በሰፊ ከተወያየ በኋላ ውሳኔውን ትክክለኛ መሆኑን አረጋግጦም አስተላልፏል። በመናገሻ ከተማ እንዲሁም በቡራዩ ግምገማዎች እየተካሄዱ ይገኛሉ። በተለይ ቡራዩ በውሻ በድመት እንዲሁም በዘመዶቻቸው የወሰዱ በርካታ ባለስልጣናቶች እየተገመገሙ ይገኛሉ። ዲዳ ገብሩማ የኦሮሞ ህዝብ ትግል ያመጣው ውጤት ይህ እንደሆነ ብዙዎች እየገለጹ ይገኛሉ። ወያኔ ግራ ገብቶት እርስ በራሳቸው እየተሻኮቱ እርስ በራሳቸው እየተባሉ ይገኛሉ ይሉናል ታማኝ ምንጮቻችን። የዓለም ባንክ ለወያኔ አገዛዝ ተጨማሪ የ300 ቢሊዮን ብድር ለመስጠት መስማማቱን ባንኩ አስታውቋል። የዓለም ባንክ ለወያኔ አገዛዝና ለዘረኞች መሪዎች በልማት ስም ጠቀም ያለ ገንዘብ በማበደር ለመጪው ትውልድ በዕዳ ሰንሰለት እያሰረ መሆኑን ተገለጸ። የዓለም ባንክ አዲስ ብድር ለመስጠት የተስማማው የትራንስፖርት ውጤታማ ወይም ውጤትን ለማጎልበት እና የመንገድ ደህንነትን መጨመር በሚል ይሁን እንጂ አብዛኛው የወያኔ መሪዎች ብሩን ወደ ኪሳቸው እንደሚያስገቡት እየተገለጸ ይገኛል። የዓለም ባንክ አምባገነን ለሆነው ወያኔ መንግስት በአንድ ዓመት ብቻ ለመስጠት የሚሰጠው ብድር መጠኑ ከቀደሙት መሪዎች በ40 ዓመት ውስጥ ከሚሰጠው የበለጠ መሆኑን እየተገለጸ ይገኛል። ዓለም ባንክ የወያኔን እድሜን ለማስረዘምና የውጭ ምንዛሬ ዕዳን እንዲታጣ ወይም ወያኔን ለመደጎም የወያኔ ስርዓት እድሜ
እድሜውን ለማርዘም የሚያደርገው ሴራ በህዝቦች ዘንድ እየተጋለጠና ቁጣን እየቀሰቀሰ ይገኛል ይላሉ አንዳንድ ተንታኞች። የሰብአዊ መብት ጥሰት በኢትዮጵያ አሳሳቢ ደረጃ ላይ ደርሷል ይላሉ። ጉባኤውን በ21 ገልጽ ባጠናቀቀው ዘገባ እንደዘረዘረው አራቱ ማህበረሰቦች ያቀረቡት ጥያቄ ተመሳሳይና በህገ መንግስቱ የተደነገገላቸው የማንነት ጥያቄ ነው፣ የተፈጸመባቸው በደል ግን ከፍተኛ ነው ብለዋል። ስለ ሰብአዊ መብት ይዘት ከአዲስ አበባ ጥሩ ነገር አይሰማም። የሰብአዊ መብት ጉባኤ ኢሰመጉም ባወጣ ልዩ መግለጫ የወልቃይት ቅማት የቁንጫና የኮንቶ ማህበረሰብ አባላት መብታቸው እንዲከበርላቸው በመጠየቃቸው ተገድለዋል፣ ደብዛቸው ጠፍቷል፣ ታፍነዋል፣ ከቤት ንብረታቸው ተፈናቅለዋል ይላል ጉባኤው። በ21 ገጽ ባጠናቀቀው ዘገባ እንደዘረዘረው አራቱም ማህበረሰቦች ያቀረቡት ጥያቄ ተመሳሳይና በህገ መንግስቱ የተደነገገላቸው የማንነት ጥያቄ ነው፣ የተፈጸመባቸው በደል ግን ከፍተኛ አሳሳቢ ደረጃ ላይ ደርሷል፣ አግባብነት የለውም ይላል ኢሰመጉም። በረሃብ ለተጎዱ ወገኖች እንዲከፋፈል የተላከው እህል የወያኔ መሪዎችና ባለስልጣናት የማዳበሪያ ዕዳ ስላለባችሁ ዕዳችሁን ካልከፈላችሁ የእርዳታ እህሉ አናከፋፍልም ማለታቸው ታወቀ። የእርዳታ እህሉን በመኪና በመጫን ወደ መቀሌ ለመውሰድ ሲሞክሩ ህዝብ በቁጣ ገንፍሎ መኪናው እንዳይንቀሳቀስ በማድረግ የእርዳታው እህል እንዳይንቀሳቀስ እንዳይሄድ አግደዋል። የወያኔ መሪዎች በድርቅና በረሃብ መነገድ ገንዘብ መሰብሰብ እየተካኑበት መሆኑም ይታወቃል። አሁንም ዘይቱም ስንዴውም ወደ ሌላ ቦታ እንዳይሄድ ህዝብ በቁጣ ራብተኛው መንገድ ዘግቶ ወያኔን እየታገለ እህሉን እያስቀረ ይገኛል። አንዳንዱም በነጋዴዎች እጅ እንደሚገኝም እየተገለጸ ይገኛል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራሞቻችን ጋር። በዚህ ዜማ ወደ ሌላው ፕሮግራም እንሻገራለን።
የወያኔ መንግስት በአሁኑ ወቅት የሚይዘውና የሚጨብጠው አቶም እየቀባጠረ ይገኛል። የወያኔ ሉካኖች በተለያየ አውሮፓ ሀገር ተበትነው ዲያስፖራ የኦሮሞ ተወላጆችን እንዲሁም የአውሮፓ ፓርላማና ተወካዮቻቸውን እያናገሩ ከኦሮሞ ጋር እየተሞዳሞዱ ይገኛሉ። የ10ኛና የ12ኛ ክፍል ብሔራዊ ፈተና ተሰርቆ መውጣቱ ከሞራል አንጻር ውድቀት ነው የሚሉ አሉ። ግን በርካታ የኦሮሞ ልጆች በጥይት ሐሩር ደማቸውና ሕይወታቸው ሲጠፋ ተንፈስ ያላሉ በርካቶቹ ዛሬ አንደበታቸውን ከፍተው ኦሮሞ ላይ አፋቸውን እየከፈቱ ይገኛሉ። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል። በዚህና በተለያየ ጉዳይ ላይ ከአቶ ሉቤ ብሩ ጋር የማደርገውን ውይይት እንድትከታተሉ ጋብዛለሁ። ዜማው አየር ላይ ያለ መልካም ቆይታ። Ya Rabbi rakabinu puryo biyate jaru harkate bisyo
jide ziwa mate rabbi jide moti jide jaba jide ziwa mate o biyate ya ruhakate ziwa wa gayo rabbi ko namajala dine o biyate ya ruhakate ziwa wa gayo rabbi ko namajala dine o biyate ya ruhakate ya rabbi sitti magan kabrumani sinif kenu unjadi ya rabbi kabiri summa senya durada abbatu bakuma jirkuti samuhidi ya rabbi balaju bili summa senya boru maru goni ya situ jamra rabbi kiya moti kiya gokta kiya rabbi kiya ho ተወዳጁን ድምፃዊም ነሆ ጎበናን ስለ ዜማው ከልብ እናመሰግናለን። የኦሮሞ ሕዝብ ትግል በአሁኑ ወቅት ከምን ደርሶ ይሆን? አንዳንድ አርቲስቶች ኦሮሞ በመሆናችን መሳተፍ አልቻልንም በማለት ቅሬታም እየገለጹ ይገኛሉ። ከዓመት በፊት አምነስቲ ኢንተርናሽናል የሰብአዊ መብት ተከራካሪ ኦሮሞ በመሆናቸው ቁጥሩ በርከት ያለ የኦሮሞ ተወላጆች ላይ በደል ግፍ እየተፈጸመ እንደሚገኝ እየገለጸ ይገኛል። እስኪ ወደ ውይይቱ ገባል። አቶ ሎቤ ብሩ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በአድማጭ ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። አቶ ሎቤ እኔም አመሰግናለሁ ሀሳቤን እንዲሰጥ ለኔም ድል ስለሰጠኝ። መልካም አቶ ሎቤ እንደው እንደ መንደርደሪያህን የወያኔ መንግስት በአሁኑ ወቅት የፖለቲካ ውጥረት ውስጥ እንደገባ ያሳያል። የአስረኛ ክፍልና የ12ኛ ክፍል ፈተና ብሔራዊ መልቀቂያ ፈተና ከጉያው ያውም በድብቅ በታትሞ ፖሊስ ጣቢያ ተቀምጦ የወጣ ነገር አለና ህወሓት በአሁኑ ወቅት ተፈረካክሷል ማለት ይቻላል? ዝርክርክ ሆኗል ማለት ይቻላል? ህወሓት ችግሩ ምንድነው? ህወሓት የሚሰራ በኢትዮጵያ ስም ሲሆን በኢትዮጵያ ስም ሲሰራ ከ199 በዚህ ድብቅ በሆነው ጥጥቅ በሆነው ነገሮች ውስጥ የራሱ ሰዎች ነው የሚከተው። ነገር ግን 1% ቢሆን ከዛ የሚያነሰ ቢሆን በዚህ በተነሳው ራሳቸው ወያኔ ቢሆን ባለፈው በዚህ በ7 እና 8 ወር ጊዜ ውስጥ በተደረገው ሁኔታ በኦሮሞ ልጆች ላይ በሚደርሰው ሁኔታ ብዙዎቹ ያልተቀበሉት በሁኔታው በወያኔ በመንግስቱ በመሪዎቹ ያልተደሰቱ ብዙዎች ይኖራሉ። ይህ ኦሮሞዎችም ሊሆኑ ይችላሉ፣ ኦሮሞው ላልሆኑ ይችላሉ። ሌሎቹም ህዝቦች በኦሮሞ መጨፍጨፍ በሙሉ ተደስቷል ለማለት አንችልም። ጥቅሙን ከሚያገኘው ወያኔዎቹ በስተቀር የቀሩት የትግራይም ሰዎች ያ በኦሮሞ ላይ የሚደርሰው ግፍ ልክ ያለ መሆኑን በየቤታቸው የሚያወሩት ነው። ነገር ግን ወያኔ ግፍ ልጆቹን ለ6 ወር ለ8 ወር ረብሻ እያነሳ እንዳይማሩ ከትምህርት ቤት ጠበንጃ ይዞ ገብቶ በየቀኑ ክፍል ገብቶ ለመማር ፈቃደኛ የሆኑት ከውስጣቸው ማን እንደሚያዝ አያውቁም። ሁሉ በጥርጣሬ ትምህርታቸውን ሳይማሩ
በጆራቸው ላይ ጠመንጃ ተጠግኖ በዛም ትምህርት እንዲማሩ ሳይፈቅዱ እያስፈራሩ ክፍል ገብተው እንዲወጡ ተደርጓል። አንማርም ብሎ ከወጡ በኋላ ማለቴ ነው። እንግዲህ በእንደዚህ መልክ ልቡ አንድ ካልሆነ አንድ ሰው አንድ ተማሪ ቀልቡ አንድ ያልሆነ በምንም አይነት የሚሰጠው ትምህርት በወያኔ ትዕዛዝ እዛ ሄደው ቁጭ ብሎ እንዲወጣ ነው እንጂ በደንብ እንዳልተማሩ ሁሉም ጭንቅላት ያስባል ያለ ወያኔ በስተቀር እና ስለዚህ ምክንያት ፈተና ውሰዱ ሲባል ሆነ ተብሎ የኦሮሞ ልጆች እንዳሉ ፈተናው ወደቁ። የብሔር የኢትዮጵያ ናሽናል ፈተና ወደቁ። ብሔርን የማይለይ ምናምንም የማይለይ ነው። የራሳቸው ልጆች ግን አንድ ቀን እንኳን ከትምህርት ገበታ ላይ ሳይቀሩ በተለይ በጣም ስጦታ ባላቸው አስተማሪዎች እየተማሩ ለእነሱን ለዚህ ስሎ አስቀምጦ የወያኔ ተንኮል ነው ለኦሮሞ ለአማራ ለወያኔ ወይንም ለትግራይ ሳንል ለሁሉም በተዘጋጀው ፈተና ኦሮሞ ወደቀ በማለት በትምህርታቸው በአካዳሚ በኩል ለመጉዳት ብለው ነው ይሄንንም ትምህርት ፈተና ውሰዱ ብሎ ለሁሉም በአንድ ጊዜ እንዲወስዱ ያደረጉት። ቅድም ለመናገር እንደጀመርኩት በዚህ በወያኔ ተንኮል በጣም የተናደደ ጥሩ ሰው በግሩፕም ሊሆኑ ይችላሉ፣ ግሩፕም ወይንም ኢንዲቪጁዋል ሊሆን ይችላል። በዚህ ምክንያት ፈተናው ወጣ። ለኔ ብቻ ሳይሆን ማንም ያልተዘጋጀ ታጋይ ይህንን ወያኔ መንግስት የሚያደርገውን ግፍ አንገፍግፏቸው የታገሉት ለሁሉም የተቆጨ ሰው ነው እና የተገኘው ፈተና ትልቅ ስራ ነው የተሰራ። ለወደፊትም ይህ ነገር እንዲቀጥል ያስፈልጋል። ወያኔ ታጥቃ ተነስታለች። ኦሮሞ ፈተና አካዳሚክ ፈተና ወድቋል ለማለት አሁንም ቢሆን ከኦሮሞ ውስጥ ምናልባት 10% ብቻ አስቀድማውኑ መድባ ይሆናል የቀሩት ወድቋል ለማለት ለምንድነው? በትምህርት ወደ ኋላ ለመጎተት ነው። እንደ በጣም ስጦታ ያላቸው ጎበዝ ተማሪዎቹን ታስታውሱ እንደሆነ ባለፈው 6 እና 7 ወር ውስጥ ሆነ ብላ በእነሱ አነጣጥራ ትገላቸው ነበረ። በክፍል ውስጥ ኤ እና ቢ ያመጡትን ልጆቹ ነው የሚገሉ። በክፍል ውስጥ ሁልጊዜ 100 የሚያገኙት ተሸላሚ ተማሪዎችን ነበረ ወያኔ ይገል ነበረ። አለበለዚያ ቡቃያ ቤተሰብ እንትን ለማለት 4 እና 5 ዓመት ያላቸው ነው የሚገሉት። በጣም የፋሽስት ስራ ነው። ከፋሽስትም ፋሽስት ነው ወያኔ። የወያኔ አይነት ፋሽስት ነው። በእንደዚህ ነው ህፃናቶቹን የሚገሉት። ፈተና ሌላ ያ እነሱ የሚሉት ቴሮሪዝም እሱ ነው ፈተናው ቴሮሪዝም ነው። ልጆቹን ለመጣል ያደረጉት በሚቀጥለው እንዲቀጡ ነው የተዘጋጀችው እና ለዚህ ነው አሁን በተደረገው ፈተናው በመገኘቱ ትልቅ ነገር ነው። በዚህ ምክንያት በመተላለፉ አሁንም መተላለፉ ብቻ አይደለም የኛ ልጆች አሁንም አልተማሩ እና በደንብ ካልተማሩ ይህንን ለማድረግ ቅድሚያ መደረግ ያለበት የኦሮሞ ልጆች በደንብ ክፍል ውስጥ ገብቶ እንዲማር መደረግ ያለበት ወታደሩ በየትምህርት ቤቱ ቆሞ የሚጠብቃቸው ከዛ ሪሙቭድ መሆን አለበት። በወያኔ ላይ ያለው ጥያቄ እነሱን እስካሉ ድረስ የኦሮሞ ተማሪ በደንብ አይማርም። እነሱ እስካሉ ድረስ ወያኔ ኦሮሞን ቴሮራይዝ ለማድረግ ያስቀመጠ ነገር ነው። ትምህርትም ፈተናም ትክክለኛ በእውነት ላይ የተመሰረተ ትምህርት አይሆንም።
ይሄንን ነው የምለው። እንደው እርሶ እንደገለጹት የኦሮሞ ተማሪዎች በስነ ስርዓት አልተማሩም። በዚህ በዲዳ ግብሩማና በማስተር ፕላኑ ዙሪያ የተነሳ የኦሮሞ ተማሪዎች በአግባቡ አልተማሩም። እንደው ህወሓት ይሄንን ፈተና ያመጣው የኦሮሞ ህዝብን የኦሮሞ ልጆችን ሆን ብሎ ለመጉዳት ነው ብሎ ማሰብ ይቻላል? ቢያራዘመውስ እንደው የኦሮሞ ልጆች ተጠቃሚ ናቸው ማለትስ እንደው ይቻላል? ምክንያቱም ያ ስርዓት ነው ያለው። ያ ስርዓት አሁንም ተማሪዎችን ከማሰርና ከመደብደብ ከመግደል ወደ ኋላ አላለም። አሁንም ፈተናው ከአንድ ወር በኋላ ይሰጣል እየተባለ ነው። ምንድነው ልዩነቱ? ትክክል ነው። አንተም መልሰሃል። ምንም ልዩነት የለውም። አሁንም ተማሪ መግደል አላቆመም። እሱን ነው ያልኩት። አሁንም ወታደር በር ላይ ቆሞ ሲደበድብ በዓይናችን እናያለን። አስፈላጊ ሲሆን አንድ ሰው ደስ ካላላቸው ወይም በቁመቱ ወይም በአቋቋሙ ወይም በትምህርቱ ጎበዝ የሆነው ከክፍል ውስጥ አንጠልጥሎ ወስዶ የት እንደወሰዱት እንደማይታወቅ ያደርጋል። ስለዚህ ምክንያት አሁንም ቢሆን የዛሬ ወርም ቢሰጥ በእንደዚህ አቋሆን የዛሬ ወርም ቢሰጥ የዛሬ ዓመትም ቢሰጥ የኦሮሞ ወጣቶች ረጋ ብሎ ትምህርታቸውን በእውነት ካልተማሩ ምንም ዋጋ የለውም። የፈተና በየጊዜው እሰጣለሁ ብሎ በዛ ማሞኘት አንዳንድ ኦሮሞቹን ከዛ ውስጥ ለማግኘት ለመጣር በኦሮሞ መካከል ከዚህ በፊት ተጠቅሟል። በፓርቲ በምናምን ላይ በኦሮሞ መካከል ፈልገን ይሄን ለመኛ እንፈተናለን፣ ሌላው ደግሞ ወገን አንፈተንም የሚለው በኦሮሞ ወጣቶች መካከል እነዚህ ተማሪዎች ማለቴ ነው ክፍልፍልን ለመፍጠር ይሄንን ሁሉ ለማድረግ ነው ወያኔ ያሰበችው። እርግጠኛ ነኝ ሁሉም አይወስድም። ደግሞ እርግጠኛ ነኝ ኦሮሞ የራሱ ወንድሞች ደማቸውን ያፈሰሱትን እነሱ እዚያ አፈር ሲበላቸው እነሱ ደግሞ ተመልሶ ገብቶ ያልሞቱት ተመልሶ ገብቶ ያንን እነሱ ፈተና የሚቀበሉ አይመስለኝም። እንደው በወርም ተዘጋጀ በአመትም ተዘጋጀ። ወያኔ የመጀመሪያው ነገር ተማሪ ነፃ አይደለም። ተማሪ ነፃ ያልሆነው ሀገር ውስጥ በወታደር የሚገዛ ሀገር በወታደር የሚጠበቅ ተማሪ በወታደር እንደፈለገ ሲነገር ሲደበደብ የማይፈረድበት ወታደር በእንደዚህ አኳኋን የሚማር ሰው ትክክለኛ ሊኖር አይችልም። ፈተናው ዋጋ ቢስ ነው። በሚቀጥለው ወር ቢያደርጉ ከዛ በኋላም ቢያደርጉ መልካም። እንደው ከ2004 2005 አካባቢ ህወሓት ጠንካራ እንደነበረ ነው የሚነገረው። የህወሓት የስለላ መረቦች ጠንካሮች እንደሆኑ ነው የሚገለጸው። ህወሓት በአሁኑ ወቅት ከጠቅላይ ሚኒስትር መለስ ዜናዊ ሞት በኋላ በተለይ በአሁኑ ወቅት ህወሓት ተዝረክርኳል ማለት ይቻላል። መዳከሙን የሥርዓቱ ግባተ ቀብር መቃረቡን ያሳያል። አትሎ በዚህ ይስማማሉ? ብዙዎች የሚሉት ምንድነው በመላው አገር ችግር ስላለ ህወሓት መደናገጡና ይሄም ፈተና ራሱ ከጉያው ሚስጥሮች የተለያዩ ነገሮች እየወጡ ይገኛሉ። የህወሓት ዝርክርክነትን እያሳየ ይገኛል ይላሉ። ይስማማሉ? በዚህ ህወሓት ተዳክሟል? በብዙ መንገድ እስማማለሁ። ህወሓት በደንብ አድርገን ያየን እንደሆነ ህወሓትን ባለፈው ጊዜ በተደረገው በኦሮሞዎቹ ወጣቶች በተደረገው ባዶ እጃቸውን ያን መንግስት የህወሓት መንግስት ከስሩ በደንብ አድርጎ ነቅንቋታል። በምንም አይነት ተመልሶ የድሮ አይሆንም። አንድ ምሰሶው ይታያል በባላገር እና ከስር ነቀዝ ነው መሰለኝ የሚባለው በአማርኛ። ነቀዝ ከበላ አይኑ እያየ ጣራውን እንደተሸከመ
ምሰሶ እንደቆመ ነገር ግን ግድግዳውን ሁሉ ይዞ እየተጋደበ በየወሩ ስታይ በአንድ ኢንች በሁለት ኢንች ወደ መሬት እየቀረበ መጨረሻ ላይ ይፈርሳል። የወያኔም ሁኔታ በየጊዜው በሚደረገው ግፍ በህዝብ ላይ በሚሰራ ግፍ ህዝብን አንገፍ ግፎት በጣም ጠልቶታል። አናይም እንጂ እነሱም ራሳቸውን ጠልቷል። በእነሱም መካከል በአንድ ቃል በአንድ አፍ በአንድ ሐሳብ የሚራመዱ ክፍሎች አይደሉም። በውስጣቸው ተበርብረዋል። ሌላ ነገር ደግሞ በደንብ እናያለን። እውነት ወያኔ ኦሮሚያን ገዝታለች ወይ ነው? አንድ መንግስት ከዚህ በፊት ያችን ኢትዮጵያ የምትባለው ነገር ገዝቻለሁ ካለ አንድ መንግስት አገሪቱ አስተዳዳሪ መሆኑ የሚያበቃ አንዱ ትልቁ ነገር ግብር መሰብሰብ ሲችል ነው። ሁለተኛ ህዝቡ በሲቪል ዳኛ ህዝቡ ሲቪሊያን ሲያስተዳድሩ ነው። አንድ ነገር ሲገዛ እንግሊዝ ወታደር ሲያስቀምጥ ኬንያን ሊገዛ አልቻለም። ሲቪሊያንን ወጣቶች ግራጆች የሆኑትን አምጥቶ ሲቪሊያንን በየፍርድ ቤቱ በየምናምን ካስቀመጠ ነው። ወታደር ዳኛ ከሆነ ወታደር ገራፊ ከሆነ በኦሮሚያ ግን ወታደር በወታደር ቁጥጥር ስር ነው። ወታደር ቁጥጥር ስር እኛ ወያኔ እንገዛለን ይሄንን ህዝብ ነው የሚሉ ወታደር ቁጥጥር ምንድነው ያመጣ? እኛ ለወያኔ አንገዛም ስለሚል ነው። የኦሮሞ ወጣቶች ብቻ ሳይሆን የኦሮሞ ህዝብ እኛ አንገዛም ስላሉ በአሁኑ ጊዜ በብዙዎች የኦሮሚያ ግዛት ውስጥ ኦሮሞ ግብር አንከፍልም ብለዋል። ካላስገበረ ገዢ አይደለም። አሁን ያለ በትግል ላይ ነው። ኦሮሞን እናስገብራለን ላይ ነው። ኦሮሞ ደግሞ አንገብርም ላይ ነው ያለ። ይህ ምንድነው የሚያመለክተው? ወያኔ ደካማ በመሆኑ ነው። ወያኔ የፈጠረውን ችግር በትክክለኛው መንገድ በተሻለ መንገድ መፍታት ስላቃተው ነው። ይህ ቁልጭ ብሎ የሚታይ ነው። 7 ነው 8 ጄኔራል በኦሮሚያ ላይ መሾም መፍታት ስላቃተው ነው በትክክለኛው መንገድ እና ይህንን በመሳሰለ ምክንያት ወያኔ በጣም እውነተኛ መንግስት አይደለም። እንደ መንግስትነትም ሀገርን ወክሎ አንድ ለሀገር ለኢትዮጵያ የሚሆን ፕላን አውጥቶ በስራ ላይ ለማዋል አይችልም። ስለዚህ ነው ወያኔ ገና ነው በኦሮሚያ ውስጥ ገና ኦሮሚያን አልገዛም፣ ትግል ላይ ነው ያሉት። መልካም አቶ ሉቤ፣ እስኪ በዜማ እረፍት እናርግና እንመለሳለን። ተናጥሎ የሚደረግ ወይም የተናጥሎ ትግል ውጤት አያመጣም። ወያኔን መጣል የሚቻለው በጋራ ስንታገል ነው የሚሉ አሉ። እውነት ይሆን? በዜማ ቆይታ እናርግና እንግዲያዬን እጄ እመለሳለሁ። መልካም ቆይታ። ታዴ ብሩ። ኦኬ جبناونا يورمو لجنا عنصاو جبناونا حقي سقانا تراسمونا جبناونا يورمو لجنا عنصاو جبناونا حقي برونا تراسمونا يورمو لجنا جبناونا عنصاو سمونا የበላይ ዘለቀን የማሮሞ ኮተሳኒ ጀዲ ያሚኒ በላይ ዘለቀን ጎጃም ቢወለድ ጀግና ይሆን ማደግ ጀግና ያበላይ ዘለቀ ጀግና ኦሮሞ ነው ዘሩ ጀግና ጎጃም ለመግባት ጀግና
የት ነው አባቱ ኦሮሞ ለኢትዮጵያ ለከፈለው ዋጋ ጀግኖቹ ይወጡ ስማቸው ይነሳ ታዲያ ምድር ላይ የኢትዮጵያን ባንዲራ ያውለበለበው አብዲሳ አጋ
ተወዳጁን ድምፃዊ ጀማል ሸሚል በላይን ከልብ እናመሰግናለን። ጎጃም ቢወለድ ኦሮሞ ነው፣ ኦሮሞነቱን አይተውም፣ በላይ ዘለቀ የኦሮሞ ልጅ ነው ሲል አቀንቅኗል። በእውነት ብዙ የኦሮሞ ጀግኖችን በታሪክ ደረጃ ስንማር የሌላ ብሔር ተወላጅ እንደሆኑ ነበር የምናውቀው። አሁን ግን ታሪክ ራሱን ይፋ ያወጣ ይገኛል። እንደው አቶ ሎቤ ዘፈኑን ሰምተውታል ብዬ ተስፋ አደርጋለሁ። ምን ተሰማዎት? ምን ይሉኛል? ዘፈኑን ሰምቻለሁ እና ሰውየው የዘፈነው ዘፈኖች ታሪኩን በእኛው ጊዜ የተፈጠሩትን እነሱን ነው የሚያሞግሰው። እንግዲህ መልካም በዘፈኑ ላይ ምንም የምለው ነገር የለም። መልካም እንደው እኔ ላነሳ የፈለኩት የኦሮሞ ጀግኖች ልጆች በተክላላ ዳር እስከ ዳር መጠራታቸው መወታታቸው ታሪክ እንዲያወሳቸው ማድረግ ግድ ይላል። የተደበቀ ታሪኮች አሉ። በተለይ ስለኔ በተለይ ጎበና ዳጬ ላይ የሚደረገው አንድ ነገር ሲባል ጎበና ዳጬ እንደ ስድብ ይቆጠራል። በተለይ የአማርኛ የምንናገር የኦሮሞ ልጆች እኛን ለማሸማቀቅ የሚጠቀሙት ጎበና ዳጬን ነው፣ እንደ ካጂ ነው። ጎበና ዳጬ ታሪክ የሰራ ጀግና ነው። ወደፊት እንግዲህ ይህንን የሚያውቁ የታሪክ ምሁሮችን ሰይፈ ነበልባል ሬዲዮን እንደምናቀርብ ቃል እንገባለን። እንግዲህ ወደ ሌላው ጥያቄ አመራለሁ። አቶ ሉቤ እንደው ህዋት ለመጣል ህዋት ተዳክሟል ካልን ህዋት ችግር ላይ ወድቋል ካልን በአሁኑ ሰዓት የውጪ ያሉት አገር ቤት ውስጥም ያሉት የተለያዩ የፖለቲካ ኃይሎች ተናጥለው በየግላቸው በየፊናቸው መሮጡ ወያኔን ሊጥል አልቻለም። አብሮ ቢታገሉ ከተቀራው ህዝብ ጋራም ቢሆን በኢትዮጵያ አንድነት ከሚያምኑት የኦሮሞ ድርጅትም የሌሎችንም ጋር አንድ ላይ አድርገው ህዋትን ካስወገዱ በኋላ መነጋገር ይቻላል የሚለው አለበለዚያም ተናጥሎ ብቻ መሮጥ እየተነጣጠሉ ማለቅ ይመጣል የሚለው አሉ። ምን ይሉኛል? አንድን ጠላት ወያኔ እንግዲህ መጀመሪያውኑ ወያኔ መታገል ማለት ወያኔን እንደ ጠላት ማየት ነው። በሚሰራው ስራ ጠላትነቱን ያረጋገጠ ራሱን እንደ መንግስት የሚቆጥር ግን እንደ አንድ መንግስት የማይሰራ ግፈኛ ቡድን ነው ወያኔ። እኔ ወያኔ ምን እንደሆኑ አሁን በአገሪቷን እንደ ቁንጮ ሆኖ የያዙ ሰዎች ማለት ነው። እንግዲህ ይህ ማለት ፋሽስት ማለት ነው። በፋሽስት ዘመን ኢሮፓውያኖች ሁሉ በአይዲዮሎጂ የማይገናኙት የተለያየ ሀገር ያላቸው በኋላም የተለያየ ሀገር ዲክሌር ያደረጉት እነሱ ሁሉ አንድ ላይ ተሰብስቦ የሚቀድመው ፋሽስት መንግስት መጣል ነው በሚለው አንድ ላይ ተስማምተው ፋሽስት መንግስት ከጣሉ በኋላ ሁሉም ወደ ነበሩበት ቦታ ተመልሶ ወደ ሀገራቸው ሄደው በሰላም ኖረዋል። ሰላምን ባይኖር ግን ኖረዋል። ይሄም ሀገር ጭምር በዛ ትርምስ ውስጥ ገብቶ እሱም በበኩሉ የሚቀድመው ከሁሉም ከኮሙኒስቱም ከሌላም አይዲዮሎጂ ይበልጥ አስቸጋሪው ፋሽስቱ ነው ብለው አንድ ላይ ፋሽስቱን አጥፍተዋል። በእኛም በኢትዮጵያ ኢምፓየር ውስጥ ዛሬ ሀገሪቷን የሚያስተዳድር ዘመናዊ ፋሽስት ነው። ከድሮ የበለጠ ፋሽስት ነው። ይህንን ፋሽስት እንዳይኖር ለማድረግ እያንዳንዱ በዛች ኢትዮጵያ በምትባለው ኢምፓየር ውስጥ የሚኖሩት ህዝቦች
ከተቻለ በአንድ ጊዜ ተነስቶ ድምድማጡን አጥፍተው ከዚያ በኋላ አስፈላጊ ከሆነ ሁሉም ቁጭ ብሎ ተነጋግረው አንድ የሚስማሙበትን ፕላን አውጥቶ የሚስማሙበትን ፕሮግራም አውጥቶ አብረው በኮንፌዴሬሽን በፌዴሬሽን ወይንም በጥሩ ወንድማማች ጎረቤት ሆኖ ለመኖር የሚከለክላቸው ነገር ያለ አይመስለኝም። የሚያስፈልግም አንድነትን ከፈለጉ አንድነት ማለት ኦሮሞ ጥያቄውን መጀመሪያ ጠዋት የተነሳበትን ጥያቄ ሰረዘ ማለት አይደለም። ሌሎቹ ይህንን መገንዘብ አለባቸው። አንድነት ማለት ኦሮሞን ኢትዮጵያዊ ለማድረግ አይደለም። አንድነት ማለት በዛች በአፍሪካ ቀንድ ውስጥ ጠንቅ የሆነውን ቡድን መጣል ማለት ነው። በአንድነት መታገል ማለት ቡድን መጣል ማለት ነው። ከዚያ በኋላ ነው ከፈለጉ ቅድም ባልኩት መሰረት ይደራደራሉ። ከፈለጉ በኮንፌዴሬሽን በፌዴሬሽን አለበለዚያ በጥሩ ጉርብትና። ይሄንን አንድነትን የሚጮሁት አንድነትን የሚናገሩት በሙሉ አይደለም። አንድነት ከሆነ ስለ ኢትዮጵያ መናገርና በአማራ ቋንቋ በሚካሄደው ድርጅቶች ስር ኦሮሞ ሀሳቡን ትቶ በዛ መንገድ መሄድ ማለት ነው። እና ለዚህ ነው እስካሁንም ይኸውና 26ኛ ዓመት ሊይዙ ነው እነዚህ ወያኔ ሊቆይ የቻለ። ቅድመ ሁኔታው በኦሮሞ ላይ ማንነትን ኦሮሞነትን ለምታደርገው ትግል የምታደርገውን ኦሮሚያ የምትባለውን ይህንን የመሳሰሉትን ነገር ተው፣ ወያኔን እንጣል። ኦኬ ትቼ ከዛ በኋላ ወያኔን ከጣል በኋላ ቁጭ ብለን ልንነጋገር እንችላለን ወይ? አይደለም። ሌሎቹ ይህንን አሁንም ብልጭ ድርግም በሚለው በአንዳንድ አስተያየቶች አይተናል። እና ለዚህ እንደ እውነቱ ከሆነ ብዙዎቹ የኦሮሞ ምሁራን ብዙዎቹ የኦሮሞ የፖለቲካ ምሁራን ማለቴ ነው ብዙዎቹ የኦሮሞ ብሔር የተማሩት የኦሮሞ ሕዝብ አንድነት የምትባለውን በደንብ አድርገው አንድነትን የሚፈልጉ ሰዎች በደንብ አድርገው ፍቹን ካላገኙ ምን ማለት እንደሆነ ካላገኙ ኦሮሞ አደጋ ላይ ይወጣል። ለዚህ ነው አንድነት የሚባለው አደጋን ያመጣል ሳይሆን የተጠቀለለበት በውስጡ ያለ ብዙ መርዝ አለ። በአንድነት ስም እስከ ዛሬ ድረስስ በኃይለ ሥላሴ ዘመን ጀምሮ እስከ ኮሪያ እስከ ኮንጎ እስከ ሶማሌ እስከ ኦጋዴን ይህንን ሁሉ ሲሄዱ ለኢትዮጵያ አንድነት ብሎ አይደለም። በኤርትራ ውስጥ ገብቶ ሲወጉ ወንድሞቻቸውን ሲጨርሱ ለኢትዮጵያ አንድነት አይደለም። በዛ አንድነት የተጠቀመው አንዱ ክፍል ብቻ ነው። ኢትዮጵያ ማለት እኔ ነኝ አማርኛ የምናገር የአማራን መንፈስ የሚያንጸባርቅ ክርስትና ሃይማኖት የሚከተል ተብሎ በደንብ ታይቷል። ይሄ ነው የብሔርን ጥያቄ ያመጣ። የብሔርን ጥያቄ ያስነሳ በ60 ውስጥ ይሄ ነው። አሁንም የብሔር ጥያቄ አልተመለሰም። አሁን በሚሉት በአንድነት ስም የብሔር ጥያቄን መርገጥ አይቻልም። ለዚህ ነው እኔ የምለው ተንኮሉንስ የት እናደርጋለን? ለአንድነት ብንቆም የአበሻን ተንኮል የት እናደርጋለን? በጆሮአችን እናያለን። እዚህ ግንቦት ሰበን አለ። አንድ ኦሮሞ ኦሮምኛ ከተናገረ ብዙ ጣጣ እንዳለበት እኔ በራሴ አይቻለሁ። እና ኢትዮጵያ ኦሮሞ ስብሰባ ሲያደርግ ለመመልከት የሄደ
ከዛ በኋላ ተመልሶ ሲናገር በአማሮች ስብሰባ ላይ ኢትዮጵያ አይሸትም። ኦሮሞ ምን አይነት ነው? ኢትዮጵያ ምን ሽታ ነው? ሽታው ምንድነው? የኢትዮጵያ ሽታ እና እንደዚህ ነው። በአፍ ነው የሚናገሩት እነዚህ ሰዎች እንጂ እነሱ ባወጡ ፕላን መሰረት ነው የኦሮሞን አንድነት የሚፈልጉት። ራሳቸው በፈለጉት አማራ ወይንም በተቃዋሚ ክፍሎች ተብሎ በተሰበሰቡት ፕላን መሰረት ኦሮሞን እዛ ውስጥ ለመደንቀር ነው። ይህንን የተጀመረውን ኦሮሚያ እውን እንዳትሆን ኦሮሚያ ነጻነት እንዳይገኝ ውርጃ እንድትሆን ለማድረግ የተጠነሰሰ ነው እና ለዚህ ነው እኔ የምለው በአበሻ በኩል የሚመጣ አንድነት የሚባለው ራሳቸው ባወጡት ፕላን ውስጥ ኦሮሞ እንዲገባ ፈልጎ ነው። የነሱ ፕላን ደግሞ ኦሮሚያ የሚባለው ህልውና በሙሉ ለማጥፋት የኦሮሞን ህዝብ የተነሳበትን ኮትኩቶ በማሳደግ ላይ ያለውን ትግል ለማቆላሸት ስለሆነ በምን ምክንያት እነሱን አላምናቸው። መልካም እንግዲህ ያው በአንድነት ከአንድነት ጀርባ የተደበቀ ነገር አለ። መተማመን አንችልም። ግን እስከ መቼ ድረስ እንደዚህ ይዘልቃል? መተባበር ከሌለ አብሮ መስራት ከሌለ ህዋት እስከምን መንገድ ድረስ እንደሚዘልቅ ግራ ያጋባል። እንደው አቶ ሉቤ የኦሮሞ ህዝብ ትግል በአሁኑ ወቅት በምን ሁኔታ ላይ ይገኛል? ጥሩ ጥያቄ ነው። የኦሮሞ ህዝብ ከዚህ በፊት ለ7 ወር ማንነቱን በደንብ አድርጎ አሳይቷል። የኦሮሞ ህዝብ ኃይል እንዳለው አሳይቷል። 2 አንዱ የኦሮሞ ትግል በምን ላይ ነው ያለ? ይወራበት የነበረ ኦሮሞ አንድ አልሆነም የሚባለው ኦሮሞም በሃይማኖት ወይንም በእነሱ ቆራርጦ ባስቀመጡት ግዛት ስም ይከፋፈላል ተብሎ የነበረው ለ40 ዓመት በዚህ ላይ ይሰራ የነበረው በአበሻም በኩል ብቻ ሳይሆን በአንዳንድ የኦሮሞ ድርጅት ነን የሚሉት በኩልም እንደዛ ሲሰራበት የነበረው በትንሽ ቀን ውስጥ የዛሬ 7 ወር 8 ወር በአንድ ሌሊት ፈርሶ የኦሮሞ ህዝብ አንድ መሆኑን አረጋግጧል። የአንደኛው ትግል ከውጪ በውስጥም ከውጭም የሚነዛበትን የውሸት ፕሮፓጋንዳ ኦሮሞን ለመከፋፈል የሚለውን ኦሮሞ አንድነቱን አረጋግጧል። ይህ በምንም አይነት ውጭም ሆኖ ቢተራመሱ ውስጥም ሆኖ ቢሰልሉ የኦሮሞን ህዝብ አንድነት ፈጥሯል። 1 2ኛ የኦሮሞ ህዝብ ትግል ባለፈው ጊዜ በየቀኑ በሚደረገው ብዙዎቹ ሰዎች እንግዲህ እንደ ናፍቆት ይጠብቃሉ። ከዚህ ቀጥሎ ምን ይመጣል? ከዚህ ቀጥሎ ምን ይመጣል? የኦሮሞ ህዝብ ትግል እዛ ብቻ አላቆመም። እስከዛሬ የሚነገር ሳይሆን እውነተኛው በሰላማዊ መንገድ ብቻ ተቃውሞ ሳይሆን መሳሪያም በመሳሪያ መቃወም የኦሮሞ ድርጅት በቅርብ ጊዜ እንደሚጀምር እኔ በተስፋ እየተጠባበቅኩ ነው። ያም ደግሞ ይሆናል። በሚቀጥለው እሱ እንዴት ሆነ ብለህ ልትጠይቀኝ ትችላለህ። ያም ደግሞ ይሆናል። ለዚህ ነው ኦሮሞ ጠመንጃ ማንሳት አለበት። ዩኒፎርም ቆንጆ ዩኒፎርም ለብሶ ባንዲራ ያውለበለቡ ጠመንጃውን እያሳዩን ጡረታ የሚወጡ ፎቶግራፍ የሚነሱ እነሱን ማለቴ አይደለም። በዚህ በአሁኑ ወጣቶች እውነተኛ ወጣቶች በእውነተኛ ወጣቶች የተደራጀ የኦሮሞ መሳሪያ ትግል በመንገድ ላይ ነው ያለው።
በቅርብ ጊዜ ውስጥ እንግዲህ ምን ያህል ጊዜ እንደሚፈጅ አላውቀውም በዚያን ጊዜ ውስጥ ይጀመራል ወያኔ 7 ሆኖ ነው የጀመረ የኦሮሞ ህዝብ 1000 ሆኖ ሊጀምር ይችላል እና ይህንን እመነኝ የኦሮሞ ትግል በዚህ ደረጃ ላይ ነው ያለ ይቺን ነው ለማጨናገፍ አንድነት የምትባለውን በራሳቸው ፕላን ውስጥ ለማስገባት የሚፈልጉት ሁለተኛ ነገር አንዳንድ ኦሮሞዎቹ ደግሞ የተደናገጡት ቶሎ ብሎ ይህንን ትግል ስለሚፈሩ በዛ በአንድነት ጥላ ስር ዝም ብሎ ለመኖር ጊዜያቸውን ለመፍጀት ስለሚፈልጉ ነው እና የኦሮሞ አሁን ከ ፒስፉል ትራንዚሽን የእውነተኛ መንገድ ከማግኘት ወደ መሳሪያ ትግል መራመድ አለበት ድሮ የለም ማለት አይደለም ግን በ40 አመት ውስጥ ያየነው ውጤት እኔም አንተም እናውቃለን የኦሮሞ ህዝብም ያውቃል ምንም ነገር የለም ለዚህ ነው የተፈለገ አዲሱ አይነት ትግል ያስፈልጋል መልካም አቶ ሉቤ እንግዲህ አሁን እርሶ እየተጠቀሱ ያሉት ይሄ ባለፈው የኦሮሞ ወጣቶች ያነሱት የኦሮሞ ገበሬ የኦሮሞ ህዝብ በኦሮሚያ ውስጥ እንደ እሳት የነጻነት ጥያቄ ያነስቶ እየተቀጣጠለ ያለውን ነገር ነው እየገለጹ ያሉት በርካታ የኦሮሞ ልጆች እስከ 500 የሚጠጋ የኦሮሞ ልጅ የሞተበት በሺዎች የቆሰሉበት በሺዎች የታሰሩበት ትግል ነው ባውን የተካሄደ የነበረው የኦሮሞ ህዝብ ያገኘው ነገር አለ ልጆቹን ከማስገደድ ልጆቹን ከማሳሰር በስተቀረ ያመጣው ውጤት አለ እንደ የኦሮሞ ህዝብ ትግል ይሄን ተጎናጽፏል ይሄንን ድል አምጥቷል ቀጣይ ደግሞ ይሄንን እንደው ውጤት ቢደረግ ይሄ ነገር ይመጣል ብለው የሚነግሩኝ ነገር አለ አቶ ሉቤ አዎ አለ እውነቱን እንናገር እውነቱን ከተናገርን በደንብ እንረዳለን 500 በላይ ህይወት ሰውቷል ኦሮሞ በ7 ወር ውስጥ ያ የተሰዋው ህይወት ዋጋ ቢስ ደም አይደለም የፈሰሰው በውጭ ሀገርም ሆነ በውጭ ሀገር ያለው ተማሪ ባደረገው እንቅስቃሴ የነዚህ በአገር ውስጥ የሞቱት ደም ነው ሌላው እንቅስቃሴ አስቀድሞንም ነበር እሱን እንዳንረሳ እሱ ሳይሆን የነዚህ በቅርብ ጊዜ ውስጥ ያደረጉት ትግል ነው ሁለተኛ ነገር ደግሞ ያመጣው የተሰዋው ደም ያመጣው ማንም የውጭ ዜጋ አንድ ኦሮሞ ያልሆነውን የአውሮፓ ሰው ወይንም ደግሞ የኤሽያ ሰው አልበለዛም የአፍሪካኖቹን ኦሮሞ ማን እንደሆነ ማንነቱን ኦሮሞ ኃይል እንደሆነ በአፍሪካ ቀንድ ያቺን ፋይር መኖር እንደማትችል ያረጋገጠ የነዚህ የሌሎቹም ቀደም ብሎ ካሉት በቅጥያ ደግሞ የቅርብ ጊዜ ከ500 በላይ ልጆቻችን መፈጀታቸው ነው ይህ መጀመሪያ አንድ ሀገር አንድ ህዝብ ኃይለኛ መሆኑን አንድ ህዝብ እውነት አለው ሳይባል ትግል ፍጻሜ ሊደርስ አይችልም የኛ ትግል የሚያዳምጥ ሰው ጠፋ ካላዳመጠ ደግሞ አንድ ሌላ ወገን የምትለውን ካላዳመጠ ንቋል ማለት ነው የትም አይደርሱም ማለት ነው ካዳመጠ እንዲያዳምጡ የምታደርገው አንዳች ስራ በመስራት ነው ኤርትራውያኖቹን ችላ በሚሉበት ጊዜ ኤርትራውያኖች በሚቆጣጠሩት የኤርትራ ትግል በሚቆጣጠሩት በኩል የሚያልፈውን ተሽከርካሪ ማቃጠል ጀመሩ በውስጡ በእኛ ግዛት ያለኛ ፈቃድ ሲሽከረከሩ ነው ያየነው መሳሪያ ይጫኑ ምግብ ይጫኑ አናቆም ብሎ በሚያደርጉበት ጊዜ የዓለም ህዝብ ብሎ ጮሁ መጀመሪያ አወገዙ ነገር ግን የኤርትራ ትግል ኃይል መሆኑን ኤርትራውያኖቹ አሳዩ
ከዚያ በኋላ ምንም አልተናገሩ። ኔጎሽየት አድርጎ አብሮ ተነጋግሮ የሚረዱትን ነገር የኤርትራ ታጋዮች አውቆ ፈትሾ ከዛ በኋላ አልፎ ወደ ቀሩት ሀገሮችን ሄደው ይመግባል። በዛ በኩል የሚያልፉት ማለት ነው። የኦሮሞ ህዝብ በዛ መልክ በዓለም ላይ በዛሬ ጊዜ ራሳችን ዝቅ ካላደረግን ሌሎቹንም ደግሞ ያንበረበረ እሱ ነው። በዓለም ታውቋል። መጽሐፍ የለም፣ ብዙ መጽሐፍ የለም። የኦሮሞ ምሁራን ቁጥራቸው የተወሰነ ነው እና ስለዚህ ምክንያት ብዙ የዓለም ምሁራን አላወቁም። የዓለም ፖለቲሻን አላወቁም። በአሁኑ በእነዚህ በወጣቶቹ ደም መፍሰስ ምክንያት ዓለም በሙሉ አውቋል። አዝናለሁ። ልጆቻቸውን ያጡት ቤተሰብ ይጡ ማለት አይደለም፣ ግን ሁለት ነገር መውደድ አይቻልም። ነፃነትን በመፈለግ ሞትን በመፍራት የ40 ዓመት ጠበንጃ ይዞ ጡረታ መውጣቱ ይበቃል እና በአሁኑ ጊዜ ግን ልጆቹ በእነሱ ደም እኛም ራሳችን ኦሮሞ ነኝ ብል ማንም ኦሮሞ ማን ነው ብሎ የሚጠይቀኝ የለም። አሁን በአሜሪካ ሀገር ውስጥ ያውቃሉ። ስቴት ዲፓርትመንት ያውቃል። በቅርብ ጊዜ የተደረገውን በስቴት ዲፓርትመንት ያለ ሲኖር በጆሮ መስማት የማይፈልጉት በጣም የታወቁ የኮንግረስ ሰዎቹ የኦሮሞ ነገር ኮንሰርን ያደርጋል። ሁሉም ምን ጥቅም ያገኛሉ? የራሳቸው ጥቅም ነው። ግን ኃይል መሆናችንን ጾማ ሀገር መያዛችንን በደንብ አስተዳዳሪ ቢኖር ኦሮሞ የሚኮራበት ሀገር እንዳለው ማሳየቱን መተባበሩን አንድነቱን ለዚህ ነው ጥቅም ያገኘ ነው። ተባብረናል፣ አንድነት ሆነናል። በዓለም ዘንድ በዓለም ጆሮ ውስጥ ኦሮሞ ኃይል መሆኑ ተረጋግጧል። ሁማኒታሪያን ኦርጋናይዜሽን መስክሯል። ሌሎቹም የአይን ምስክሮች አሳይተዋል። የኦሮሞም ህዝብ በኦሮሞቹ በደንብ አድርጎ በግልጽ ዘመናዊ ቴክኖሎጂ በፈጠረው መሰረት ፊክሽን ሳይሆን የእውነቱን በደንብ አረጋግጧል። ይህ እኮ ትልቅ ነገር ነው። አይቻልም ድሮ እንደዛ የሚደረገው። ይህ እንግዲህ በፈሰሰው ደም ነው። በ6 ወር ውስጥ በ40 ዓመት ሙሉ በተሰበከልን ሳይሆን ይህንን ነው የምልህ። መልካም አቶ ሉቤ፣ እንግዲህ የኦሮሞ ህዝብ አንድ ነው ብለው ያምናሉ? አዎ። በጣም ጥሩ። ቆይ እዚህ ላይ ያዙልኝ። አዎ ካሉ የኦሮሞ ፖለቲካ አመራሮች በተለይ በውጭ ያላችሁት በተለያየ ቦታ ያሉት አንድ ናችሁ? እናንተ የኦሮሞ ህዝብ አንድ ነው ካላችሁ መቼም መሪው ከኋላ ተደብቆ ህዝብ ከፊት ወጥቶ ያለበት ነገር ነው እያየን ያለነውና እናንተ አንድ ናችሁ? እናንተ አይደላችሁ ተጠያቂ መሆን ያለባችሁ? እንደዚህ ነው። እሺ፣ የኦሮሞ ፖለቲካ ኃይሎቹን በተለያየ መንገድ ነው የራሳቸው ግሩፕ ያላቸው። አንድ አይደለንም። ባጭር የሆነ እንደሆነ አንድ የማንሆንበት ምክንያት ለአበሻ የሚያውደለድሉ ከአበሻ ስር ያልወጡት በኃይለ ሥላሴ ዘመን ጭንቅላታቸው በደንብ አድርገው የታጠበ ያችን የክርስቲያን ደሴት በምትለው ቲዮሪ ጭንቅላታቸው የታጠበ እንየ ኢትዮጵያ በማለት ሲዘምሩ ያደጉት ኦሮሞዎቹ አሁንም ትልቅ ኃይል ያስፈልጋል። እነሱን ሀሳባቸውን እንዲለውጡ ብሬናቸው የተበላሸውን እንዲያስተካክሉ የዛ አይነት በኦርጋናይዜሽን መልክ በውጭ ሀገር አለ። ሊደርም አላቸው። ሌሎቹ ደግሞ ሹመትን የሚፈልጉ ዛሬ ቤት ሰርተው መኖር የሚፈልጉ ወያኔ እንደሚዘርፈው አገር ሄደው የራሳቸውን ሰዎች ሄዶ ለመዝረፍ የሚፈልጉ በኦርጋናይዜሽን በድርጅት መልክ አሉ። ከነዚህም ከኦሮሞ ህዝብም ጋር አይደሉም። ስግብግቦች ጊዜውን አይቶ የሚቀዱ፣ ጊዜውን አይቶ የሚወዱ፣ ሁኔታውን አይቶ የሚያጨበጭቡ፣ ከመጣን የሚያለቅሱ ክፍሎች ናቸው።
ከነሱም ጋር ምንም አንድነት የለም። ሌላው ደግሞ የኦሮሞ ክብር ኦሮሞ በኦሮሞነቱ እንደማንም ህዝብ ኦሮሞ ድሮ ያጣውን ነፃነቱን መልሶ ማቋቋም አለበት። በአንድ ሰው ተጀመረ፣ በሁለት ሰው ተጀመረ። ከዚህ በፊት የተጀመረውን ኦሮሚያ ሪፐብሊክ መቋቋም አለበት። በህዝብ ብዛት ከማንም እንበልጣለን፣ በአገር ለምነት ከማንም እንበልጣለን፣ በጉብዝና መሪ ያጣን እንጂ ከማንም እንበልጣለን። ስለዚህ ይህ ኦሮሞ ህዝብ ታግሎ ያችን ነፃነት ማስመጣት አለበት የሚሉ ደግሞ ሌላ ክንፎች አሉ። ከቀሩ ደግሞ ወላዋዮች እንደዚሁ አሉ። ሌሎቹ ደግሞ እጃቸውን ጠቅልለው ዶክተር ሆነው ፕሮፌሰር ሆነው የዛሬን እንጀራ ስጠኝ ብለው ጧትና ማታ በጸሎት ብቻ የሚኖሩ እንዳሉ እናውቃለን። እና እንደዚህ አይነቶቹ ኦሮሞዎች በውጭ ሀገር ነው ያሉት። እነዚህ ናቸው እንግዲህ ውስጥ ገብቶ የኛን ኦሮሞ ለመከፋፈል ይፈልጉ የነበሩት ከአበሻ ላይ ተጨምረው። እነዚህን ነው ባለፈው 7 ወር የተነሳው እንቅስቃሴ ያከሸፈባቸው። እና ለዚህ ነው እኔ አሁን ስትጠይቀኝ ውጭ ሀገር ያሉት ኦሮሞዎቹ አንድ ናችሁ ስትል በዚህ መልክ ነው። አንድ መልካም አንድ ከአገር ቤት የመጣ አንድ ካድሬ ዲው እናንተ እኮ ዝም ብላችሁ ነው የምትጮሁት የሚል ነገር አነሳ። ምክንያት ምንድነው ስለው በርካታ የኦሮሞ ተወላጆች በተለይ ሚኔሶታ አካባቢ ያሉ ኦሮሞዎች ዳስፖራ ቀን በሚል እንግዲህ ሶየው ያለውን ነው ብለው ዳስፖራ ቀን በሚለው ፕሮግራም መተው 200 ካሬ ሜትር እንደወሰዱና እዚህ እናንተ ስትጮሁ ሻማ ይዛችሁ ባንዲራ ይዛችሁ ስትጮሁ እነሱ አብሯችሁ ይወጡና ተደብቀው አንድ ጥግ ስር ነው የሚቆሙት። ምክንያቱም መቀረጽ ስለማይፈልጉ ግን አልወጡም እንዳይባል ከናንተ ጋር ለመመሳሰል ይወጣሉ፣ ግን ይደበቃሉ። ስለዚህ የምታደርጉት እንኳን አታውቁም፣ ማን አብሯችሁ እንዳለ እንኳን የምትለዩት አይደለምና በርካታው የኦሮሞ ዲያስፖራ ውጭ ያለው 200 ካሬ ሜትር ያሸነፈው ነውና በተለይ በአሁኑ ወቅት 2 ሚሊዮን ብር ተመድበው ካድሬዎች በተለያየ ቦታ ላይ ተሰማርተው የኦሮሞ ህዝብ ትግል ለማኮላሸት ስራ እየተሰራ እንዳለ ሹክ ብሎኛል። ለማንኛውም ልብ ያለው ልብ ይበል። 200 ካሬ ሜትር ከበለጠ ከኦሮሞ ልጅ ደም የኦሮሞ ህዝብ መልስ ይስጥበት እላለሁ። አቶ ሎቤ እንግዲህ የኦሮሞ ህዝብ ትግል በአሁኑ ወቅት ከማይመለስበት ደረጃ ላይ እንደደረሰ ነው እየተገለጸ ያለው። እሳት በኦሮሚያ ክልል ውስጥ አለ፣ እሳት በአማራ ክልል ውስጥ አለ። በተለያየ ቦታ ላይ እሳቶች አሉ። ህዋት በምን መንገድ ሊወገድ ይችላል? የኦሮሞ ህዝብ ቀጣይ ስራው ምን መሆን አለበት? በተለይ ዲያስፖራው ውጪ ያለው እርስ በራስ ከመባላት የተለያየ ፕሮፓጋንዳ ከመንዛት ለጠላት ባለቀ 11ኛ ሰዓት ላይ ያለ ድርጅት ጋር ከመወገን የኦሮሞ ህዝብ ጎን መቆም የለበትም ይላሉ። እንደነዚህ አይነት ሰዎችንስ የኦሮሞ ህዝብ ምን ማድረግ አለበት? ምንድነው የሚያስተላልፉት መልእክት? እኔ የኦሮሞ እንደ አንድ ኦሮሞ እኔ የማስተላልፈው በዛች በኢትዮጵያ ኤምፓየር ውስጥ ትግል መኖሩን ማንም ታጋይ ይህንን መረዳት አለበት። ልክ ነው። ካላወቀ ጠላቱንና ወዳጁንም አያውቅም። ልክ ነው። እና ጠላቱንና ወዳጁን ካወቀ በኋላ ማንን እንደሚመታ ከማን ጋራ እንደሚሰራ የኦሮሞ ህዝብ በአሁኑ ጊዜ በደንብ እየተገነዘበ ነው። እና ያለፈው አሁን አላለፈም፣ በትግል ላይ ያለው ከዛ መማር አለብን። ምንድነው የኦሮሞ ህዝብ ያለ ራሱ በስተቀር ማንም ዘመድ የለውም የሚሉት ነገር ሁሉ ዝም ብሎ ነው። የኦሮሞ ህዝብ ባለፈው 7 ወር ባደረገው ትግል አንድም አማራ የገደለ የለም። እንደ አማራ በኦሮሞ ህዝብ ውስጥ በብዛት ያለ ሌላ ዘር የለም።
የኦሮሞ ህዝብ ዘረኛ አይደለም። የኦሮሞ ህዝብ ዘረኛ ቢሆን ኖሮ እነዚህን ሰዎች በጨረሰ ነበረ። ያነጣጠረ በይህንን ህዝብን አገርን የሚያስተዳድሩ ነው። የኤርትራ ሰዎች ራሳቸውን እንደ ትግሬ የሚቆጥሩት ብዙዎቹ ኢትዮጵያ እናት ሀገር በተባለ ጊዜ ኤርትራ በእንግሊዝ ውስጥ በነበረች ጊዜ በስደት መጥቶ በኦሮሞ ሀገር ነው ተመድበው ያሉት። በኢሉባ ቦሩባ አምቦ በተለያዩት የኦሮሞ ግዛቶች ውስጥ ስታዩ በዚህ በሻሸመኔ አካባቢ ይሄንን እነሱ አሉ። ማንም የነካቸው የለም። ኤርትራኖች ስለሆኑ ወይንም ትግርኛ ስለሚናገሩ የኦሮሞ ህዝብ በእነሱም ላይ አልዘመተም። የኦሮሞ ህዝብ በዛሬ ጊዜ ትልቁ ነገር ጠላቱን በደንብ አውቀዋል እና ስለዚህ ምክንያት በዛ በኢላማው ጠላቱን ገንጥሎ ለመጣው ከሌሎቹ ገንጥሎ ለመምታት ነው። የኦሮሞ ትግል በዛ መልክ ነው የተካሄደ። ባለፈ ግን የጠበንጃ ኃይል በኃይል የጠበንጃ ኃይል ቢጀምርም ውጤት በሚያሳይ መልክ አልነበረም። የኦሮሞ ህዝብ በዚህ መልክ ነው የጀመረ። ጠላቱን በደንብ ያውቃል። በኦሮሞ ሀገር ውስጥ ያለው ማንም ብሔረሰብ መብቱ የኦሮሞ መብት እስከተከበረለት ድረስ ከጠላት ጋራ እስካልተባበሩ ድረስ እነዚህ በኦሮሞ ሀገር ውስጥ ያሉት ጠላቶች አይደሉም። አልፎ ተቀምጦ የሚሰሩትን ስራ እስከሰሩ ድረስ ከሀገር ይውጣ ተብሎ የሚያስፈራሩት ከሀገር ሊያስወጡ ነው የሚሉት ያ ሁሉ ሐሰት መሆኑን ባለፈው ጊዜ ወጣቶቹ ባስነሱት ትግል አረጋግጠዋል። እና ለዚህ ነው ኦሮሞ በራሱ ላይ መተማመን አለበት፣ በራሱ መቆም አለበት። ኦሮሞ ተባበሩኝ ልተባበራችሁ ብሎ የማንንም ደጅ መጥናት የለበትም። ቢተባበሩ በወጣው ፕላን መሰረት በተነደፈው ፕላናቸው መሰረት ያለምንም ቅድመ ሁኔታ አንድ ላይ ሰርተው ጠላትን ካስወገዱ በኋላ ሁሉም ወደ የፊናቸው መሄድ ከዛ በኋላ በጉርብትና በፌደራል በኮንፌደራል የዛ ያሸናፊው ታጋዮች ጉባኤ ነው የሚወስነው። ይሄንን ነው የምለው። መልካም አቶ ሉቤ፣ በመጨረሻ ቀራ መጠየቅ ነበረብኝ የሚሉት ነገር ካለ ማለት ይችላሉ። የሚያስተላልፉት መልእክት ካለ ማስተላለፍ ይችላሉ። እኔ በአሁኑ ጊዜ ማስተላለፍ የምፈልገው በኦሮሞ ህዝብ ላይ ነው። ሚዲያ ስለ ኦሮሞ የሚያወራ ሚዲያ በብዛት በሚያወራበት ጊዜ ብዙዎቹ ስለ ኦሮሞ ትግል ደስ ብሏቸው ይታገላሉ፣ ደስ ብሏቸው ያወራሉ። ሚዲያው ገብ ሲል አብሮ ይቀዘቅዛሉ። ትግል በመቀስቀስ ለጠላት ጊዜ መስጠት ነው። አንድ ይሄ ነው። ሁለተኛ ቅድም የተናገርኩት ነው። አንድነት የሚባለው ያቺ ነገር አንድነት በምን ተጠቅልሎ ነው የሚመጣ? የተንኮል አንድነት። ያቺ ኦሮሞም አሁን ነቅቷል፣ ዝም ብሎ አይቀበልም። የሚሞኙ የሉም ማለት አይደለም። እና ይሄንን ሁለቱን ነው የምለው። የኦሮሞ ህዝብ ባለበት መጠንከር አለበት፣ ለመሳሪያ ትግል መዘጋጀት አለበት። በመጨረሻ የምለው እሱ ብቻ ነው የሚያዋጣ። መልካም። እንግዲህ ያነሱት ነገር ሚዲያ ሲቀዘቅዝ ህዝቡም ይቀዘቅዛል። እንግዲህ አቶ ሉቤ እንደሚያውቁት ሚዲያዎች መረዳት መቻል አለባቸው። ሚዲያው 24 ሰዓት ካልተረዳ ማለት ስራ እንዲሰራ ከተፈለገ ከሚዲያው ጎን የኦሮሞ ህዝብ አድማጩ መደገፍ መቻል አለበት። አሜሪካን ያለው ሚዲያዎች ፍሪ ሰርቪስ በተለይ ሰይፈ ነበልባል ሬዲዮን እንግዲህ ለመናገር ፍሪ ሰርቪስ ነው እየሰጠን ያለ ነው ማለት እችላለሁ።
አሁን ወደ 6 ዓመት እየሄድን ነው። በ6 ዓመት ውስጥ ሰይፈ ነበልባል የኦሮሞ ህዝብ ራሱ ልቦናው ይፍረድ ያውቃል። ሰይፈ ነበልባል እንደዚህ መስራት አለበት፣ መረዳት አለብን። ሪከርድ ይደክማል፣ የተለያየ ነገሮች ያስፈልጋሉ። ከስራችን ሰዓት ቆርጠን ነው ቁጭ ብለን የምንሰራው፣ የስራ ሰዓታችንን ይወስዳልና የኦሮሞ ህዝብ ካረዳ እንግዲህ አቶ ሉቤ በጣም ከባድ ነው የሚሆነው። ትክክል ነው። ምንም ምክንያት የለም። አንድ ሰው ብቻ ማለት ከሌላ የተሻለ ኦሮሞ ሆኖ ሌሎቹ ብቻ ሁልጊዜ አንተ ጋጋሪ ስትሆን ሌላው በላተኛ ሲሆን በጣም የሚያሳዝን ነው። ልክ ነው። በሚዲያ በኩል የሚሰሩት የሚያቀርቡት ሁሉ ሌላው ቶሎ ብሎ ሬዲዮን የሚከፍተው ኢንተርኔቱን የሚከፍተው ተመልከት፣ ምግብ ቢሆን ሌላው የሰራውን ለመብላት ነው። ወሬም ቢሆን ሌላው የከሰረበትን፣ ሌላው ገንዘብ ያወጣበትን፣ ሌላው ጊዜውን ያጠፋበትን ያንን ለማየት ነው። ማየት ማለት መመገብ ማለት ነው። የግድ ህዝብ መሆን የለበትም። ወሬውን ዛሬ ምን ሰማ፣ ከየት ሰማ፣ እከሌ እንደዚህ ብሏል፣ ሰይፈ ነበልባል እንዲህ ብሏል፣ ወይም ምን እንደዚህ ብሏል፣ ሌላውም ደግሞ እንደዚህ ብሏል ብሎ ነው የሚናገሩ። ያ ሌሎቹን የሰሩትን ለመናገር ነው። እነዛ ሰዎች ከቀሩስ እንዳለ ተማክሮ ለአንድ ወር ቦይኮት ቢያደርጉ የኦሮሞ ህዝብ ማንን ሊጠይቅ ነው? ምን ሊል ነው? እና የኦሮሞ ህዝብ ይሄንን ማወቅ አለበት። በቲፎዞ ሆነ በቲፎዞ ነው፣ እርዳታውን በቲፎዞ ነው፣ በሃይማኖት ነው የሚረዳው። እንደዚህ ነገሮች በግልጽ ካልተነጋግረን በግልጽ ማስወገድ እስካልቻልን ድረስ እየፈራን አፋችንን ሸብበን እንደ ኦሮሞ ህዝብ ይከፈላል እንዲህ ብንል እንደዚህ ብንል ነው። በሃይማኖትና በወንዝ የሚደረግ እርዳታ መቆም መቻል አለበት። ማንኛውም የሚዲያ የምንሰራው ለኦሮሞ ህዝብ ክብርና ነጻነት እስከሆነ ድረስ የኦሮሞ ህዝብን ጥቅም የሚያስከብር እስከሆነ ድረስ የኦሮሞ ህዝብ መርዳት አለበት። እኛን ሬዲዮኑን ነው የሚረዳው። አንዳንዱ ይደውልና እዮብ እንረዳሃለን ያል እኔን አይደለም የሚረዱት። እኔ ሰርቼ መኖር የምችል ሰው ነኝ። ሚዲያውን ነው መርዳት ያለባቸው፣ እኔን አይደለም የሚረዱት። ሰይፈ ነበልባል ሬዲዮን የኦሮሞ ህዝብ ድምጽ ከሆነ የኦሮሞ ህዝብ ድምጽ ነው ብለው ካመኑ የኦሮሞ ህዝብን ሚዲያውን መርዳት ያለበት። ጀዋርን አይደለም የሚረዱት፣ ኦምኒ ነው የሚረዱት። የኦሮሞ ህዝብ ድምጽ ስለሆነ ጀዋር ሰርቶ መብላት የሚችል ሰው ነው። እዮብ ሰርቶ መብላት የሚችል ሰው ነው። ስለዚህ መርዳት ያለባቸው የኦሮሞ ህዝብ አንደበት የሆኑትን ነው እንጂ ግለሰቦችን አይደለም። የኦሮሞ ህዝብ ይሄንን ማወቅ መቻል አለበትና ግለሰቦችን ለመርዳት ዓለም ምንም አያስፈልግም። እኛም ሰርተን እንበላለን። ያለነው አሜሪካን ነው፣ እንሰራለን። ግን የኦሮሞ ህዝብ ሚዲያዎችን መርዳት ያስፈልጋል። የኦሮሞ ሚዲያ የኦሮሞ ህዝብ የሚገለገልበትን ሰዓት ወስነን እቃዎች ገዝተን ነው የምንሰራውና ያን ነገሮች መታሰብ አለበት ላለው አቶ ሉቤ ስለ ጊዜዎት ከልብ አመሰግናለሁኝ። በአድማጮች ስምና እንዲሁም በዝግጅት ክፍሉ አመሰግናለሁ። ዜማው አየር ላይ እንዲውል አደርጋለሁ። አቶ ሉቤ የሚያስተላልፉት ካለ ኦኬ። ምንም ታንክ ዩ በልበደና ደረንተ እግዚአብሔር ይስጥልኝ። ጭብጦን ገላናዳ ኦኬ ጭብጦን ገላዳ ጭብጦን ገላዳ ኡታታን ገላዳ ከና ከና አንሳ ጎደታ ጭብጦን ገላጎ ወብሲያ ገራጎ ሙንዳቲ ዋኤ ሞፊን መተነ ማጃዛ ማነ ገርቡ ሳማነ ቱሙዳን አደምነ መሌ አማነ ቱሙዳን አደምነ መሌ ቲናስ ጋበሬ ጉዳስ ጋበሬ ቡኑ ደደምነ መሌ አዌ አገሪ ቱሉ አዌ አገሪ ቱሉ ማልቱ ባታዮ አገሪ መሌ ኢኖ ቢኒ ዶዳኒ Halagaan loodani kokolfa biyenya achisumale malu yagere samogari mogari keba ale
aletti galee mogori keebaan aletti galee kan darbees garaa qabnaa kan dhufoos quba qabnaa suutuma jennee dubbanna malee maaloo mashananaanana mashananaanana mamagaalaan oromoo kottaaliin naanaam kottaaliinaana bikirri gaariidha gichaan gaarii miti jirtuu ajarana jireenyi gaariidha duuti gaarii miti ajoolli shabaanoo leenji dhalaanjiisee leenji dhalaanjiisee magala baanaane mataa qabnuu dhamme ajoollee malagaa saammamne bara lagaa saammamne jireenya maalii qabna kana biyyaa baane namni biyyaa baane ajoollee bichiisa malee rafu guyyaa eeddi malee alootoo nambaa rorrifamee nafu maloo lafti keessi dhagaadha mirra keessa qotannaa keessi keenyas madaadha maaloo mirra keessa qofannaa kan garaa madaa qabu akka mirra beebulaa basaastu lammii keessa mofee kanuu gurguraa basaastu lammii keessa qabeessa bageessa hin dubbannuufi malee minni garaa koo keessa jira garaa kee keessa inni kanneen eeban malee abbiya mooraa dhibbaa keenya loonga keessanii ajoollee keenya guunnaa madhibaa makkamiin odeessanii akka jettuun nama garree kootu saniini kootuun illee tolee yoo rabdee akka jedhiini akka jettuun nama lambii gaanu saniini ganuun illee tolee yoo galte jedhiini tumana himu akkami shigadu laata akka karaa ganna adeema keessa dukkana asaakkaleen jabasana akkisa akka jawwasama murtee keessama abdachisa samaafi keessa buqqisa qeerrensi yahayyuu oromoo waaqaan kanu jabeessi turree aagaa didduu osoo maasii elmasiini tendidduu annayyaa jaalakoo keessa buqqisa qeerrensi yahayyuu oromoo waaqaan kanu jabeessi turree aagaa didduu osoo maasii elmasiini tendidduu biyya shaamaa dhabbee agartee uutuma wataalee magariif naaddasaa oromoo kootota salaale oromoo naabiddaa yoo qawwee dhabee uleen dhiichee hiddaa mamdiinoo beetulee yaa urrii gara jiilaalu wajjin nyaannee dhunnee jira nama walgannaa maalu hanganuu rakkannee lolakkaanii miti guyyaa maan jalqabne dargaggoo salaalee hooqiisa bayee garreetti kokoree firfirsee ijjiisee sirba bayeessi yaa abbaa shimalaa eenyutu si tokkeetoo mana saagalaa tulluutiisaa gubbaa ulattee abiyya garmaama kunneen yoo galfannee keenya diina tuluusaama dhufee maamaa namaa walirraa neefinu dhugaa waa qabnaba Koti mali, okotangi chabu kisaniti male, okotangi chabu kisaniti male. Loli mali, lola lamiru kisaniti male, lola lamiru kisaniti male. Loli mali, lola lamiru kisaniti male, lola lamiru kisaniti male. Omale abba shimala, kobiya tu satu makan gala. Omale abba shimala, kobiya tu satu makan gala. Ijare randati, kasari ijare randati, kasar ijare randati.
Viva Gangapi, Rico Viva Gangapi, Viva Gangapi, Manu Sante Gangapi, Manu Sante Gangapi, Manu Sante Gangapi, የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደ እናንተ አድርሰን ልንሰነባበት ነው። ከመሰነባበታችን በፊት እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ፕሮግራም በማቅረብ ኢዮባይሳም፣ ፕሮግራም በመምራት በሪ አለሙ፣ ተከሻችን አስፋው ገመቹ አብረናችሁ ነበር። ፍቅር ይዟችሁ እየተወዘወዛችሁ ላላችሁ ወንዶችም ሴቶች በተለይ ወጣቶች ይህን ዜማ እንጋብዛለን። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ደህና ሁኑ። Jala to ni karta, make me tuba karana jabata.